ሰላም ሰላም የኔ ወርቆች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ ፈጣሪ ይመስገን። ያው ቀኔን ጠብቄ አርብ መጥቻለሁ። በሳምንት አንድ ቀን እንደምለቅላችሁ ቃል ገብቻለሁና አንድ አሪፍ አይዲያ ነበረን። ታዲያ እህታችን ለምን አሁን አንሰራውም ታዲያ አለች። አይነት ምንድነው የምንሰራው ዛሬ? እንግዲህ በሚገርም ሁኔታ ዳጊ ፕራንክ ላደረገው ነው። እንግዲህ ዳጊ በሲሪየስ ነገር ነው የሚያቀኝ። እንደዚህ ታደርጋለች ብሎ በጭራሽ አይገምትም። ለምን እድሉን አንጠቀምበትም ብለን አሰብንና እንግዲህ ፕራንክ ላደረገው ነው፣ ልናደርገው ነው ለሁለት። አይገምትም ጭራሽ ከነ እሱ አይደለም። ቪዲዮአችን ለቻናላችን አዲስ ናት ምናምን ብቻ አይገምትም ብዬ አስባለሁ። ምናልባት የሆነ ሰዓት ከነቃብንም ያው በቃ ሁሌ ተጠራጣሪ ነው። ይሄ ልጅ እያስጨነቅ ነው ማለት ነው። ላይፉ ላይ ድንገት ፕራንክ ያደርጉኝ ይሆን እያለ እየተጨናነቀ ነው እየኖረ ያለው ማለት ነው። እና ያው ብቻ አሪፍ ፕራንክ ናት። አሪፍ ቪዲዮ ነው እንሰራላችሁ። ሰራለታለሁ ብቻ ምላሹን ብቻ እግዚአብሔር ያግዘኝ። ምን የሚል ይመስልሻል እንዴ? በመት እኮ ሌላ ቪዲዮ ይሰራልኛል። ከዚህ በፊት ቀጥረውኛል ከእህቱ ጋር እስቲ እግዚአብሔር እውነት እንዴ እንትን ብለውኝ ምንድነው አራስ ለቀሰውኝ ረሳውላቸዋል። አይቻለሁ። በስማሙል ካፋኝ ምር ግን ቆየ እኮ እግዚአብሔር ጓጉተን ነው ወይስ ምንድነው? በጣም ቆየ። ደርሻለሁ ብሎ ነበር። መስቀለኛ አይደለም ሎሚውን አታመጣውም እንዴ? ሎሚ ረስታው ነው ይዛው ተቀምጣለች። እንደውልለት እንዴ ወይ እስኪ ደብይለት። እናመሰግናለን። አቤት ፍቅራችን ሎሚ ሼር አድርገን ተጠቀም። እንደባዙ በክሽ እኔ ግን እንዲህ መክተት ነው ወልድ እሱ ማናጀር እንጂ ከዛ ያው ሎሚ ለክብደት ለመቀነስ ለምናምን ጥቅም አለው ብላ እህታችን አስገድዳ እያስመጠጠችኝ ነው። ትል አይነት ዳይት ላይ ናት። በቃ ዘንድሮ እንግዲህ የሸንቀጥቀጥቀጥ ስታይል ላይ ናት። we will see እሷ እንደምትከሳ እኔ ደግሞ እንደምወፍር ለምን ለካራክተር ይፈልጋሉ ፍሩት። እኔ ለካራክተር ክሺ ሞፍሪ ማለት ክሺ ቢሉኝ እኮ እኔ ከዛ ነበር ቢያስገድዱኝ ለስራ ይሰጥሻል። ኧረ ቆየ በእናትሽ እንዴ ኮኮበ ደውልለት። ድንገት ደግሞ መጥቶ ፕራንኩን ነው የሚያበላሽብን። እስኪ ደውይለት እንጂ ክፈች አንቺ ክፈታ በቃ አንተ አይደል እንዴ ምን ጠብቀው? እኛ ልንወጣ እኮ ነው። ምን ጋር በቃ ነው። እኔ እጄ ልታጠብ ይቻለው ሃይሚ ውስጥ ናት። ላይ አንደኛ ላይ ና በቃ እሺ እሺ ገብቻለሁ። እኔ ቤታ ማርያም ገብቻለሁ። ፈራሁ። በስመ አብ ምንኛ ልጀምር ነው ጋይስ። 1 2 3 ይገባል ብዬ አስባለሁ። ሄሎ እንዴት ነህ? ደህና ነኝ እኔ በጣም። ልንገርህማ ወታለች። እጇን ልትታጠብ ሄዳለች። በቃ ይዣት እመጣለሁ። አዎ እንደፈለክ ማድረግ ትችላለህ ነው የምልህ። በቃ እንዴ ልጅቷ ምንም አታውቅም። በቃ በግናት ይዣት እመጣለሁ። ይኸውልህ ይዣት እንደመጣሁ ማለት ነው እኔ ቀስ ብዬ መጣሁ ብያ ትወጣለሁ። ከዛ አንተ እንደፈለክ ያሻን ማድረግ ትችላለህ። እኔ እንግዲህ ተልኮዬን ፈጽሜያለሁ። ፈረስ ያደርሳል እንጂ በቃ እሺ እንዴት ናችሁ? በቃ እሺ ቻው። እጇን ልትታጠብ ሄዳ አልተደናገጥኩም እንዴ? እና ዳጊ ቆየህብን እኮ እየጠበቅን ነበረ። ያው ቤት ስራ ይዤ ነበር። ሰላም ነው ብለው ተደናግጠሽ ፊትሽ ካለ ኧረ እኔ አልተደናገጥኩም።
ይቅርታ ግን ስለ ማኪና ስቶሪ ሰማት ማእኔ አረ ኖርማል እኮ እንትን ነው አለቃችን ልጅቷ ምንም አታውቅም እኮ ይዣት እመጣለሁ ይዘሻት የምትሄጂው ማኪና ነው እስከማውቀው ለስራ ልትፈራረሙ ልትሄዱ እንደሆነ ነው የማውቀው እኮ ታዲያ ስለ እሷ ነው የምታወሪው ማለት ነው ምን አልኩኝ እኮ አብረን እንመጣለን እኮ ነው ያልኩት ታዲያ አብረን እንመጣለን አይደለም እንደዛ አይደለም የሰማሁት ዳጊ ምን አልኩኝ እኔ ምናልባት ተሳስቼ ከሆነ ይቅርታ ግን የሰማሁት እንደዛ አይደለም እንደፈለክ ማድረግ ትችላለህ ብለው እስቲ ሰምቻለሁ አረ እንዴ ምን ሆነክ ነው በቃ እንትን ስራውን እኔ አይደለም እንትን ያልኩት አብረን እንሄዳለን ያው እኔም ስላለው በስራው ላይ እንፈራረማለን ሌላ ምንም ያልኩት ነገር የለም ማለት ለምን እንደዚህ ተረናግጥሽ አልተናደድሽም እንዴ ዳጊ የሆነ ነገር እዛዛ የእውነቱን ነገር ምን እያሰብሽ ነው የት ነው ይዘሻት የምትሄጂው ምንድን እንዴ ዳጊ ኧረ በስመ አብ እንደዚህ አይነት ነገር አልወድም በእናትህ ዳጊ እኔን ታውቀኛለህ ደግሞ በደንብ ሞር ከማንም በላይ አይ ስለማውቅሽም ነው እየጠየቅኩሽ ያለሁት ማለት በቃ እንትን እንበላ እንዴት ደውሎልኝ ነበረ በቃ እያስጨነቀኝ ነው ረፈደግ ያለ በቃ ደርሰን አይሚ ወይ እኔና ጭብቻችን ነው እንዴ ነው ምን ሆነክ ነው ዳጊ ምንድን ነው የምናወራው ምን ሆነ ልጅ ያሟል እንዴ ዛሬ ደብሮሃል አንዴ ብቻችን ምንድን ነው የምናወራው ትልሽ ልንገርሽ ሰውየው ደወለ ማለት ከዛ በቃ መጣን ምናምን አልኩት ከዛ ሌላ አይሚ መጣን ምናምን አይደለም ያልሽ ማለት ማኪ ጓደኛሽ ነች እኔ ማለት ልክ ያለው ምናልባት ተሳስቼ ከሆነ የሚጸጽተኝ ነገር ማውራት ስለማልፈልግ ብቻችን እናወራ አይደለም ይሄ ልክ ዳጊ ሚስ አንደርስታንዲንግ አይ ቲንክ ተፈጥሯል ሰውየው ሰው ወንድ ጋር እንደምንሄድ ነግሬሻለሁ መቼም ለስራ ኦብቪየስሊ ሰውየው ለፈራረመ እንደምንሄድ ነው ወንድ ነው ሶ መሄዳችን ይኸውልሽ ምንም ሚስ አንደርስታንዲንግ አልተፈጠረም ያወራሹን በደንብ ሰምቻለሁ ቢያንስ ስለሌላ ሰው ነው እያወራ ያለሁት ኦር ከሌላ ሰው ጋር ነው እያወራ ያለሁት ብትይኝ አምንሽ ነበር ግን ኦልሬዲ ያመንሽ ነው የምትሄዱበት ሰውዬ እንደሆነ አምነሽልኛል እሱ ከሆነ ደግሞ ያወራሹን ነገር ሰምቼሻለሁ እውነት ነው ወይ ካላመንክ ልደውልለት ለምንድን ነው የምትደውይለት እንዴ ሁሉ ማኔጅ ነው የምናደርግለት አንቺ የማታውቂው ነገር አለ ዝም ብለሽ እኔ ሰማሁትን ሰምቻለሁ አይ እውነቱን ነገር እኔ ካንቺ አልጠብቅም ኦኬ እሺ ምንድን ነው የምትጠብቀው እንዴ ምን ሆነ ዳጊ አይ ሙሉ ይሁን ማኔጅ ልናደርግለት ነው የምንሄደው ማኪ አንዴ እሷ አላወራት አንዴ ከሷ ኧረ ሁለታችሁ ጨርሱ እንጂ ወይ አልነገርሽም እንዴ ለስራ እንደምንሄድ አልነገርሽም ስለ ስራ ዳጊ ለስራ አንዴ ነኝ ሲኝ ለስራ እንደምትሄዱ አውቃለሁ ወይ ስራ አዲስ ስራ ልትጀምሩ እንደሆነ ምናምን ማኔጅ ምናምን ነግራኛለች እኮ ታዲያ እነሱን አይደለም ስመጣ የሰማሁት እና ምንድን ነው የሰማው ይዣት እመጣለሁ እኮ ታዲያ ይዣት እመጣለሁ አብረን ነው የምንሄደው እንደፈለግ ታደርጋታለህ ማንን ምን ማለት ነው እንዴ ምን ማለት ነው ያማል ደንተ ምን ሆነክ ነው ሲጀመር ደወለ መጣን አልኩት ከዛ እሺ አለ ሰውየው ማለት ነው ከዛ ዳጊ መጣ በቃ አለቀ ሲጀመር እኮ ያስረፈድከን ነው አንተ ሌላ ዝባዝንኬ ባወራ ቁጥር እኛ እያረፈድን አይደለም ሃይሚ ይኸውልሽ እንደ ትልቅ ሰው በስነ ስርዓት እናወራ ምን ያለው የምታምኛት ማለት ለምንድን ነው የምታወራው እንዴ ኧረ በእናትህ ስማ ምን እንደዚህ አይነት ነገር ነው የምትደግ እኔም የልብ ጓደኛሽ እንደሆነች ነው የማውቀው እንደዚህ አይነት ነገር ታደርጋለች ብዬ አልጠበቅኩም ግን በጆሮዬ የሰማሁትን ነገር ደግሞ ልክ ነች እሷ እንደዚህ አይነት ነገር አታረግም አልኩት በቃ ዳጊ ምን ማለት ነው እሺ ምንድን ነው ምን ማረጋት መስሎ ነው ምንድን ነው ማረጋት መስሎ ነው ቃል በቃል ስትይ ሰምቼሽ ምንድን ነው ያልኩት እኔ እንደፈለግ ታደርጋታለህ ምንም አታውቅም አላልኩም እኔ ምንም ያልኩት ነገር የለም ሲጀመር ማለት ነው ከሰውየው ጋር ልንሄድ ነው አይደለ ስራውን ደግሞ የምሰራው ለሁለት ነው እኔም እኮ ሴት ነኝ እንዴ ምን ማለት ነው ሽንካንሽና ተረጋግተን ነው ምንም የምረጋጋው ነገር የለም ይዣት እመጣለሁ እንደፈለግ ታደርጋታለህ አላልኩም እኔ እንደዛ ልል እችላለሁ እኔ እላለሁ እኔ እሷ ለምን ትጠይቂያታለሽ የሰማሁትን እኔ ነኝ ምንድን ነው የሰማኸው ያልሰማሁን ነገር ነው ያልጠቅ ያለው እንዴ ዳጊ እኔ አምናለሁ ንገሪኝ እሺ ምንድን ነው የሰማኸው ማኪ እየነገርኩሽ እኮ መጣሁ ቀጥታ ስመጣ ሌላ ሰው የለም እሷ ነች ገባኝ እሷ እንደሆነች መጣሁ ገባሽ አይደለ እና ስልክ እያወራች ነው ምናምን እኔ እግዚአብሔር ሲረዳኝ ቀስ ብዬ ነው ተራምጄ የመጣሁት ማለት ወሬ ለመስማት አልነበረም አመጣጥ መጥፎ እያደረከኝ ነው ሃይሚ አንዴ እያወራሁ አይደለ ሃይሚ እያወራሁ አይደለ ለምንድን ነው እንደዚህ የምትለው መጣሁ እኔ ጀስት እሷ መሆን አለመሆኗን ለማረጋገጥ ነው ቀስ እያልኩሽ የመጣሁት ሰው ግን ሰማሁት ምንም አታውቅም ይዣት እመጣለሁ እንደፈለክ ታደርጋታለህ ምናምን
በጣም የሚያስጠላ ነገር ነው። ስቶሪ አላልኩም ሲጀመር አላልኩም እንዴ በጆሮ የሰማሁት ነገር አላልኩም እንዴ ምንም ያልኩት ነገር የለም። ሰውዬውን እሺ እንመጣለን ያልኩት አላልኩትም እኔ እንዴ በእግዚአብሔር አንቺ እየረፈደ ነው ትሄጂ እንደሆነ እንጣለ በዛ ነው ትሄጂ እሄዳለሁ። አይሚ እንደዚህ አይነት ሰው ነሽ የሆነት ታኪኔና ታቀኛ እኮ እንደማክሽ ነበር የማስበው እና ታዲያ እንዴ የሰማሁት ነገር ጆሮዬስ ከጆሮዬ በላይ ላምንሽ አልችልም። ኧረ ዳጊ ኧረ በስመ አብ በል አንተ እንዳምንሽ የሆነ እውነት የሚመስል ነገር ንገሪኝ። የሰማሁት ነገር እኮ አልካድኩም። የሰማኸው ነገር ይዣት እመጣለሁ አብራችሁኑ እሷም ትመጣለች አይደል? አዎ ይዣት እመጣለሁ። ምንም አታውቅም እንደፈለክ ታረጋታለህ ስትይ በጆሮዬ ሰምቼሻለሁ። ምን ማለት ነው? ኧረ ዳጊ በኢየሱስ አንተ ምን ሆነክ ነው? ማኪሌ እንደዚህ አይነት ነገር እያሰብሽ ነው? ማኪሌ እንዴ አንቺ ምርሽ ነው? ኧረ በእግዚአብሔር በመድኃኒዓለም እንደ አንቺ ምርሽ ነው። የምትሄጂ ከሆነ እንሂድ። አንተ ደግሞ ዝባዝንኬን አታወራም። አይ እውነቱ ሸውጤት ማትሄዱ በጆሮዬ የሰማሁትን ነገር እንዳልሰማሁ ሆኜ እንደዚህ አይነት ቦታ አላልኩም ብለሻል። እግዚአብሔርን አላልኩም ብለሻል። አላልኩም አንቺ ኧረ ወደ ዘበናሽ ምን ሆነሽ ነው አንቺ? እንዴ በጣም ቆሻሻ ነሽ። እኔ እንዴት እንደዚህ ታያለሽ? ምን ማለት ነው? እኔ ለላው ድምጽ አትልሽ ከስተመራ ታረጋጉ ንገርሽ ትሄጃለሽ ወይስ አትሄጂም? ትሄዳለች። እንደዚህ አይነት ማላውቀውን ድግስ እየደገስሽልኝ እንዴት ነው የምሄደው? እንሄዳለን። አትሄድም። የትም አትሄድም። እንዴ ነችና አትሄጂም? ስራ ነው አይደለ? እላለሁ ስራ ነው አይደለ? ስራ መሆኑን አረጋግጭልኝ። ሰውየው ጋር ደውይለትና አሁን ያልሽውን ነገር እንዳላልሽው አረጋግጭ። የደወልሽበትን ስልክ አሳይ። ስልክ ደውለሻል ሰውየው ጋር? ያው የሰውየው ስልክ ለመጨረሻ ጊዜ ሲደዋወል ነው ከሱ ጋር ነው። ወይ መድኃኒዓለም ብዬ እኔ ላውራው በስተክክል አውሪው። አንተ ግን በጣም ነው የማዝነው። በጣም ተሳፍር ሰው ነህ። ኧረ ልንመጣ ነው። የማሳፍረው ነው ልንመጣ ነው። ኧረ እሺ አምጪው። አትስጊው። ምን እንዳለኝ ሄሎ ነገርኳት እኮ በቃ በትክክል ለስራ እንደምንመጣ ንገራት። እያረፈድን እንደሆነም ንገራት። ለምን ምልክት ትሰጪዋለሽ? እሱ ራሱ ይናገር። ኦኬ ኦልሬዲ ነግሬያታለሁ ነው የሚለኝ። መጣን አሁን መጣን። በቃ እሺ ኧረ ችግር የለውም። እንዴ እኮ እሺ መጣን። እሺ አውቃለሁ አርፍደናል። መጣን እንዴ የተወሰነ ይታይልኛል ብዬ ነው እንጂ አንቺን የምቀጥርሽ ሰው አጥቼ አይደለም ያለኝ። እንዳይሰራ ለምንጠኝ እኮ ነው። እንዴት እንደዚህ አይነት ምን ቀልድ ተቀደለ? ማኪ ምን ቀልድ ነው የምታወሪው? በጆሮ የሰማሁትን ነገር እኮ ነው እየነገርኩሽ ያለሁት። ምንም የሰማው ነገር ያው ሰውዬው እያለኝ አይደል እንዴ? ማኪ እኔን አታምኚኝም ነው? አንተ ለምን አይደለም? እሺ ሰውዬው ታዲያ እንደዛ ቢሆን ቀድሜ አውርቼው ከሷ እኮ ቀድሜ ነው እንትን እኮ የተቀበልኩት። አመጡም እንዴ ለስራ አይደል የተፈለጋችሁት እኮ ነው ያለኝ። አላውቅም የሆነ ድራማ ሊኖር ይችላል ያልገባኝ እንጂ በጆሮ አትሄድም። አይኔ እያየ እንደዚህ አይነት ነገር ጆሮ እየሰማ አትሄድም። ምንድን ነው አትሄድም ማለት? ማኪ አትሄድም እንዴ? ሃይ ስራ እኮ ነው ያመለጠኛል። ምንም ስራ አይደለም እያመለጠሻል። እኔ አውሩትን ሰምቻለሁ በጆሮ። ምንም የሰማሁት ነገር የለም እኮ። እንመጣለን ያልኩት ሌላ ምን አልኩት? እኔ ምን አልኩት? እሺ እንመጣለን እኮ ነው ያልኩት። ይሄው እሷ ያወራትን ነገር እኮ ነው እኔ ያወራኝ አይደል? እንዴ አንተ እንዴ እንደሚያደርግ ግን አንተ አላልኩም እንዴ? ይዣት እመጣለሁ ማለት ኃጢአት ከሆነ እሺ፣ አሁንም ደግሞ አለ ይዣት እመጣለሁ ብዬዋለሁ። ኦሬዲ አብረን የምንሄደው ይዣት ሄዳለሁ። አለቀ በቃ። እኔና ተባለ እናወራለን። በኋላ የምናወራው ነገር የለም። ተነሽ ነይ ቁጭ በይ። አትሄድም አትሄድም። እየረፈደሽ እኔንም እያስመለጥሽ ነው። ቁጭ በይ። ትኩረት እየሳብሽ ነው። ተረጋጊና ቁጭ በይና ነው። አትሄድም። የሚያረጋጋ አይደለም። አይኔ እንደዚህ አታደርግ። ይቅርታ እሺ፣ ስለተጠራጠርኩሽ አይኔ ይቅርታ። አይ ዳጊ በጣም ነው የማዝነው። እኔ እንደዚህ አይነት ሰው አትመስለኝም ነበር ጭራሽ። እኔ እኮ ዳጊ ማኪ ማለት እንደ እህቴ የማያት ልጅ ናት እኮ። እኔም እኮ እሱን ነበር የማውቀው። ያልገባኝ ነገር እኮ ልሸጣት ነው እያልከኝ እኮ ነው። ምንም የሰማው ነገር የለም። ይኸውልህ ልንገርህ እንዴ ዳጊ ምን ሆነህ ነው? ለስራ እኮ ነው አይደል እንዴ የምንሄደው እንዴ? አይኔ በቃ ኧረ በእናትሽ ተይኝ። ተረጋጊ በቃ ይቅርታ። እሺ ማኪ ይኸውልሽ አስረዳሽ። ተረጋጊ ልንገርሽ። ምንም አያስረዳሽ። በቃ እንሂድ። አታስረዳት። ማውራት ካለብህ ከእኔ ጋር አውራ። እንዴ ምን እንደማስመስለው ማኪ እኔ በጆሮዬ ነው የሰማሁት እያልኩ ዳጊ በማርያም በቃ ተው። ጭንቅላት ተበርዞ አለመግባባት ነው። በጆሮዬ የሰማሁት ነገር ነው። እኔን አታውቂኝም? እሺ ከዚህ ነገር እኔ ምንድን ነው የምጠቀመው? ለምንድን ነው ያላለችውን ነገር ያለች? ምን ከእሷ ጋር ማጣላሽ? እኔ ምን አጣላሽ? ጠይቀህ እንጂ ወይ መስሎ ይሆን
ምንድን ነው የሚመስለው? እኔ ምንም ያልኩት ነገር የለም። በቃ ይዣት እመጣለሁ። አንድ ቃል አይደለም የሰማሁት መስሎኝ ነው ብዬ እንኳን ጆሮዬ እንዳልጠረጠር አንድ ቃል አይደለም የሰማሁት። አንቺ አትሄጂ ሀሳቡን አትይሻለሽ። ተረጋጊና የሆነ ነገር አውቃለሁ። ጓደኛሽ ነች፣ ታምኛታለች፣ ተወጃታለች። ግን ደግሞ በጆሮዬ የሰማሁት እዛ ሄደሽ የሚደስትሽ ነገር ነው የሚፈጠረው ማለት ውጭ በይ። ተረጋጊና ውጭ ብለሽ ነው። እሺ ተነሽና እንጂ እኔ ሃይሚን አውቃታለሁ። ችግር የለም። እኔን አታውቂኝም? ምንም አይፈጥ እኮ አንተ ደግሞ አውቃለሁ። አለመግባባት አውቅሻለሁ አለችኝ አይደል? አለመግባባት ተፈጥሮ ነው። ታውቀኛለች እሷ። አልልም እኔ አልልም። እሷ ታውቀኛለች። አንተ ደግሞ ከሷ በላይ አታውቀኝም። በስራ ነው የምንግባባው። እኔ እናንተ ከሲሪየስ ነገር የዘለለ ነገር ምንም የምናወራው ነገር የለም። ሶ ፐርሰናሊ እኔን አታውቀኝም። እሷ ግን ታውቀኛለች። የትም ዝም በይና እሷ ላውራት። እየተናደድኩ ነው። አልልም። እንዴት ትንሽ አትነሽ እዚህ ነገር ውስጥ እንዳትገቢ። እየቀመረችብሽ ነው ማርያምን። ይኸውልሽ እኔ በጆሮዬ ነው የሰማሁት። እየቀመረችብሽ ወስዳ የሆነ ታስደርግሽ ነው። የትም እንዳትሄጂ። እኔ ነኝ እሷን ማስደረጋት። የትም እንዳትሄጂ። ወይኔ በኢየሱስ እኔ ምሬን ነው። ለምንድን አንቺ እኔን አታውቂኝም? እኔን አታምኚኝም? ማኪ በጆሮዬ የሰማሁትን ነገር ማኪ በእግዚአብሔር ተረጋጊና ቁጭ በይና እናውራ። የማይሆን ነገር ነው እያደረገች ያለችው። ዳጊ ስራ ነው እያመለጠኝ ያለው። በስራ አይቀለድም። ድራማ እየሰሩብሽ ነው። ለምንድን ነው የማይገባሽ? ማኪ አንቺ ለዚህ ነገር አዲስ ነሽ። ኧረ በእናትህ እንዴ! ኧረ በቃ በዚህ ስራ እያለ ስንት ነገር ነው። ሰዓቱ እየሄደ ነው። እያየሽ ነው። ስለዚህ ሲመሽ ይምሽ ሰዓቱ ገደል ይባካ። ገደል የሚገባው ስራ እኮ ነው። ህይወት ነው። ስራ ነው። የእሷ ህይወት ነው። ስራ ደግሞ ህይወት ነው። ትሄዳለች። ትሄጃለሽ አትሄጂም? እኔ አልለቀቀኝም። እንዴት ብዬ ለቀቃት ማከለ አንተ ምንድን ትቻላለህ? ጻና እንዳንተ አይደለሁ። የዛን ስራ እየሰራሽ ያለሽው አንቺ ነሽ። እኔ እሱን ጥሩ ሌላ ቀን እናንተ እናወራለን። ስራችንን እናስመልጠን። ከዚህ በኋላ ከአንቺ ጋር የማወራው ነገር የለም። እሷንም ዛሬ ይዘሽ አታወራኝ። ችግር የለውም ግን ስራውን አያመልጠን። ምንም ስራ የለም። በቃ በጆሮዬ የሰማሁትን ነገር ልትከጂኝ አትችይም። አትሄድም። አይኔ እያየን እንደዚህ አይነት ነገሮች ምንም የካልኩ ነገር የለም። ምንም የካልኩ ነገር የለም። ስነ ስርዓት ይኖራል። ስራችንን አታስመልጠን። ገባህ አይደል? እሷ ስትቀር እኔንም እያሳጣኝ ነው ስራውን። በጣም ስነ ስርዓት ይዤ ለማውራት ነው የሞከርኩት። በጣም ስነ ስርዓት ውስጥ ያለው ስሜትና እያወራሁበት ያለው ቶን እናደርጋለን። ራስን በጣም እየተቆጣጠርኩ ነው። ምን ልታደርገኝ ነው? ምንድን ልታደርገኝ ነው? ማለት ምን ልታደርገኝ ባላልኩት ነገር ምን ልታደርገኝ ነው? እየተቆጣጠርኩት ነው የምትለኝ እንዴ? መፈራረም ልታደርገኝ ነው? እያናገርኩ ማለት ምንም ይኸውልህ፣ እንደዚህ ግርግር አትፍጠር እሺ። እኔ ምንም ያልኩት ነገር የለም። ሲጀምር ሰው እየረበሽን ነው። ገባህ አይደለ? ምንም ያልኩት ነገር የለም። ይሻት እመጣለሁ ያልኩት አሁን እኮ ምንም ጭቅጭቅ አያስፈልግም። ምንም ጭቅጭቅ አያስፈልግም። ያወራሽውን ነገር ልጅቷ አልሰማችም አይደለ? አትሄድም። እኔ ሰምቻለሁ። ታምነኛለች። ምንም ያልኩት ነገር የለም። ይዣት እመጣለሁ አልኩኝ። ይዣት እመጣለሁ ነው ያልኩት። ሌላ ምንም ያልኩት ነገር የለም። ድራማን አትስራ። እዚህ ሰው ፊት ደግሞ አንተ ትታወቃለህ። ሰው ያውቃል። አትጩሂ። ማንም ይወቀኝ። ከእሱ ህይወት የሚበልጥ ነገር ሁሉም ነገር በይቅርታ ያልፋል። ምንም ይቅርታ አያስፈልግም። አለመግባባት ነው የተፈጠረው። ሃይሚ ለሁሉም ነገር ይቅርታ ማኪ ምንድን ነው ያለሽው? እሷን ይጨርሽ ይቅርታ ይጠይቅሻለሽ። በጆሮዬ የሰማው ነገር ተምጣ እንዴ ደግሞ ለማንዴ ሰውየው ጋር አላውቅም። ሌላ ሰው ጋር አርፋጅ በሚል ስም ያዝብን ነጥብ ያዝብን። አርፋጅ ናቸው ብሎ ያስብ። ማኪ እኔ በስራ እንደማልቀልድ በደንብ ታውቂኛለሽ። በደንብ እኔ ስራ አርፍጂ ስራ ያመጣሽ እያልኩ አይደለም። እየቀመረችብሽ ነው። ለምንድን ነው ልሽን አንተ በእናትህ ዝም በል በቃ። ከዚህ በኋላ እግዚአብሔር ምስክሬ ነው። ዳጊ አስቀይምሃለሁ። እየቀመረችሽ ምናምን አትበለኝ። እሷ ንጹህ ጓደኛዬ ናት። ሁለታችን መሀል የሆነ ነገር እንዲፈጠር ፈልገህ ከሆነ ጓደኛሽ ናት። አንቺ ግን ንጹህ ጓደኛዋ እንዳልሆንሽ ነሽ። እሷ ታዲያ ለሚመሰክረው እሷ መስክራለች እኮ። አላየችም፣ አልሰማችም። እንድንጣላ ፈልገህ ከሆነ በግልጽ ይሄን ቅመማ ፈጣጥራ አታውራ እንዴ! እንዴ ምን ሆነክ ነው እንዴ? ያወራው ሰውዬው ደወለ። ደግሞ እኮ እኔ ደውዬለት ቢሆን እሺ፣ ይኸውልሽ ደወለ። አትመጡም ወይ? እሷ ሳትመጣም አለኝ። አውዣት እመጣለሁ አልኩኝ። ከዛ መጣ። ከዛ አትመጡም ሲል እንመጣለን ስትል ነው የደረስኩት። አዎ ይዣት እመጣለሁ አልኩኝ። ከዛ ደረስኩ አለ ስለማጸናንቺ ሳልማቀሽ የምልሽ ነው የምታወሪው? አዎ እርግጠኛ ነኝ። ልክ ነሽ ግን አይደል? አዎ ልክ ነኝ። ቆይ እሷን ግን በደምብ ታውቂያለሽ ዳጊ። አንተ በእናትህ ስነ ስርዓት ይኑርህ። ዳጊ ግን የምትናገረውን ነገር በኋላ የሚቆጭህ ነገር ግን አታውራ። ምንም አይቆጨኝም እንዴ። እኔ በጣም ባለጌ እያደረከኝ ነው። መጥፎ ሴት እያደረከኝ ነው። ሲጀመር እኮ ባለጌ የሚል ቃል ከአንደበቴ ያሉት እያልክ ነው። ጆሮዬ የሰማሁትን ነገር ግን አልሰማም። ምንም የሰማው ነገር የለም። ሲጀመር ስነ ስርዓት ይኑርህ። ለምትናገረው ቃላት ተጠንቀቅ እሺ። ገባህ አይደለ? የምንሄደው ለስራ ነው። በቃ እንሂድ ተነሽ። ሰው እያየን ቁጭ በይ። አትሄድም። ቁጭ በይ። አትሄጂም።
ምንም ድራማ እየሰሩ አይደለም። በቃ ተዋረዱ። እኔም እየተዋረድኩ ነው አይደለም። ከሱ ህይወት የሚበልጥ ነገር የለም። አትሄድም። ምንድነው ችግር? ምንድነው የፈለከው? እንዳንተ ነው የፈለከው? ስራ የለም። ምንም ስራ የለም። እየቀመራችሁ ነው። አትሄድም። ልትሸጫት ነው። አትሄድም። ቁጭ በይ ማለት አንተ ስነ ስርዓት። እሺ እኔ ነኝ እሷን የምሸጣት? አዎ ስታወሪ ሰሞት ይሄንን ነው። እኔ ነኝ እሷን የምሸጣት? አንተ ስነ ስርዓት ይኑርሽ። እንደውም ልቀቃት። ማውራት ካለብህ ከኔ ጋር አውራ። እኔ ነኝ እሷን የምሸጣት? ምን ፈልገህ ነው? እኔ ነኝ እሷን የምሸጣት? ምንም የምፈልገው ነገር የለም። በጆሮዬ ሰሞቱን እየነገርኩሽ አለሁት። በጆሮዬ በደንብ ሰምቼሻለሁ። ስበቃ በጣም የምታሳፍር ወራዳ ሰው ነህ። እሺ እኔ እንደዚህ አይነት ነገር አላደርግም። ለቃልሽ አልጠነቀቅም። እኔ ሴት አልሸጥም። እሺ ለሌላ ጊዜ ትምህርት ይሆነ። እኔ ማኪ ጓደኛዬ ነች። አንተ ግን በጣም ባለጌ ሰው ነሽ። እኔ ይሄን ካንተ አልጠብቅም። ለቃልሽ ተጠንቀቂ። አልጠነቀቅም። ምን ልታመጣ ነው? አንተ ራስህ ምን እያረከኝ ነው? አንተ ምን እያልከኝ ነው? ሴት ትሸጫለሽ እያልከኝ አይደል? ምን ጥሩ ነገር እየነገርከኝ መስሎኝ አሳርፍሽ። ትሸጪ እኔ ነኝ አንቺ የምሸጥሽ? ምን ልትጠቀም ነው አንቺ የምሸጥሽ? እንዴ አንተ አይደብርህም እኮ? በቃ ያለሽ ነገር ልክ አይደለም። አዎ በተሳሳተ መንገድ አዎ በቃ እንዴት ከፈለግሽ እንዴ እኔ እንደዚህ እንዲናገረኝ አልፈልግም። እሺ ተባረለ ምንድን ነው? እኔ ማለት ምን አንተ ምን አሁን ሰው እየመጣ ነው። ትሄጃለሽ አትሄጂም? የፈለገ ነገር ይመጣል። እንደውም ከኔ ጋር አውራ። ትሄዳለች። ልቀቃት። አንቃት። አንተ ችግር አለ? ህፃን ነህ እንዴ አንተ? ስነ ስርዓት ይኑርሽ። አንቺ ልጅ ቃላቶችሽን አስተካኪ። አትሄድም። ትሄዳለች። አይን እያየ እነዚህ ነገር ውስጥ አልከተትም። ምንድን ስራ? በጆሮዬ ሰምቻለሁ። ምንም ስራ አይደለም። ልታታልኝ አትሞክሪ። መጻ ልጅ አይደለሁም። በደንብ ሰምቼሻለሁ። አትሄድም። ትሄዳለች። የትም አትሄድም። እሺ ልቀቀኝ እንጂ አልለቅሽም። የትም አትሄጂም። እውነቱን ትነግሪኛለሽ። ይቅርታ መባባል ካለብንም እዚሁ ነገሩን ፈታ ነው። ምናልባት ተሳስተሽ ሊሆን ይችላል። ሜይ ቢ ያም ሰው አንቺን ሸውዶሽ ሊሆን ይችላል። እውነቱን ንገሪንና በስርዓት ይቅርታ ተጠያይቀን ነገሩን እንፍታው። አይ የምትይው ከሆነ ግን አትሄጂም። ስራ የሚባል ነገር በሚገባችሁ በሁለት ቋንቋችሁ ነገር ምንም የሚገባን የተለየ ቋንቋ የለም። አትሄድም። ደከመኝ በቃ። አትሄጂም። ሰዓቱ እየሄደ ነው። አትሄጂም ማለት ነው። ሰውዬው እየጠበቀን ነው። ሂድ። አትጃጃል። ገደል ይግባ ሰውያችሁ። ስራ እንዳልሆነ በጆሮዬ ሰምቻለሁ። ምንም የምትፈርሙት የምትሰሩትም ስራ ይባል። አንተ ግን ማን ብለህ ነው የምታስበው? ምንም አይደለም። እኔ የት ልወስዳት እችላለሁ? እሱን አንቺ ነሽ የምታውቂው። እሱን ነው እኮ እየጠየኩሽ ያለሁት። የት ልትወስጃት ነው? ምን ልታረጊያት ነው? ልጅቷን ወስደሽ በጆሮዬ የሰማሁት ነገር ለምን የምትከጂው? ምን ልታደርጊያት ነው? የት ነው የምትወስጃት? እንደዚህ አይነት ስራ የለም። እንደዚህ አይነት ስራ አትሰራም። አንቺ ትሰሪያለሽ እያልከኝ ነው? ምንም በማርያም የለም። አትሄጂም። የቱን ትሄጂ? መጀመሪያ ነገሩ ገብቶሻል? ምን እየተካሄደ እንደሆነ አውቀሻል? አያገባም። በቃ ነው ያገባኛል። አትሄጂም። አትሄድም። ማክሲን ሰዓት አትሄድም። የምራችሁ ነው። ያዋረዳችሁ ምን ሆናችሁ ነው? እንደዚህ አይነት ፕራንክ አለ?
ወይኔ በስመ አብ ኧረ ሀይሚ ማለት ከዚህ እኔ ትዕግስቱን እንዴት እንደተፈታተች ይሁን እዛ ጋር ነው ካሜራ ምን ልታረገው ሰባብረዋል ማለት ማኪ እንደዚህ አይነት ፕራንክ ያስታውቃል። ከዚህ በላይ ስሜታዊ በሆነስ መጥፎ ነገር ብናገራት ልትመጣ ነው መጥፎ ነገር ባደረግ እኮ እኔ በቃ ተሳቅቄ ላወራ አስብና ጸጥ አልኩኝ። ረጅም ሰዓት ማለት ለመቆጣጠር ነው። የሆነ ሰዓት የሆነ ነገር ብታረግ እግዚአብሔር ትችያለሽ። ቴንኪው በጣም ነው የተፈታተነችኝ እኮ የሆነ ነገር ሼክ ታደርጋለች እኮ ማርያም ትንቀጠቀጣለች። በይውላ በጣ ኢየሱስ የምቦ ተነስቶ የሆነ ነገር ሲል እንዲሽል ብዬ ገብቼ ለአንቺ ለመመታት በቃ ራሴን ሬዲ ሙሉ ሰዓቱ ለምን ቢማታረፍ የምትፈርጅበት ሁኔታ አይደለም። ስማም አይነት ቀላ ግን ዳጊም ሶሪ አይ ቺኒሳል እናወራርዳታለን ቺኒሳል እናወራርዳታለን። አይኑ ቀልቷል። እንግዲህ ተሳክቶልኛል። አይ ዲድ ኢት አሜሪት አዎ እና የት ቤት ውስጥ ነው የተለቀቀው? በቃ እንግዲህ ተሳክቶልናል ጋይስ። ደግሞ ታይሚንጉ ልክ እኔ ስደርስ እኮ እንደዚህ አይነት ነገር ስታወራ አየኋ። በዛ ስር እንደዚህ ስትመጣ አውቃለሁ ታይሚንጉን ነው። እኔ ግራ ገብቶኛል ማለት ብቻዋን ደርሻለሁ አላልከኝም? እያየሁ ነው ሌላ ሰው የለም። እሷ ነች በቃ የምትሆነው እርግጠኛ ሆኜ ተጋስታት ምናምን አልባሌ ነገር ነው የምታወራው እንዴ አልኩና ቆም አልኩኝ። አልባሌ እንዴ ነገር ማለት መጀመሪያ ስለ በቃ ጉዳይ አይደለም ከሆነ ሰው ጋር ስልክ እያወራች ነው ምናምን በቃ እሷ ነች ብዬ ሳይ ቆም ብዬ ማዳመጥ ጀመርኩ። ነገሩ ሌላ ነው። ከዛ ተርበተበተችብኝ። እንደምን ያደረገችኝ ተርበተበተች በጣም በኢየሱስ። እኔ ግን መቼም ፕራንክ አታረገኝም። አይሻፍጥና ደባ ወይ ያረግሻል ወይ አታረገኝም። ታይ ወንድ ልጅ አይፎክርም። ወንድ ልጅ አይፎክርም። I will do it በቃ we will say it but you can't ግን በለኛ የሆነ ሰዓት ግን ሳቅ እየመጣ ነበር ማርያምን። ከዛ ማለቅስ መስዬ ሳቃት እንዴ በጣም ሼክ አደረገች። በጣም ስሜት ሆነች እኮ ሊያ ሰምራኝ ያለች ወጀራ እኔ ጭንቀት እንዴ ወይ ይቅርብኝ እንዴ ነገር መጥፎ ነው እንዴት ያስጠላው ጠርሙሶች ወይ ራሴን ተጠራጠርኩ። እሷ ማመን ፈለኩና በጣም ስትሰሪ ጉፍት ተረስ በጣም ምን ተማምና አልኩኝ። አልሰማሁም እንዴ ጆሮዬ ነው አልከኝ ጆሮዬ ነው አልከኝ እንዴ በውስጤ ነው ትራሽማ እንዴ ትልሻለሁ እንዴ አንጨነቀኝ ቆንጆ መጣች ቤት መታኝ ጌታ እንግዲህ ጨንቃል። ፕራንክ ባይ ዘ ወይ መጀመሪያ ነው ፕራንክ ሳረግ ሰው እግዚአብሔርን አትመሲ ልምድ ላይ ነው አትመሲ ግን መጀመሪያ ማርያም አዳዳት ቡም አንቺ በኋላ ደግሞ ለከከኝ ማለት ደግሞ ይሳቀችኩኝ አወርደሽ ነበር ባይዘው እኔ ነኝ ሴራውን ያሴርኩት። መጨረሻ ላይ ራሱ ስትስቅ ፕራንክ ነው አላልኩም አልመሰለኝም። አመማት እንዲሁ ነገር አጠጣቻት እንዴ ያልኩት ስቅም ወራ ገብቶ እኔ ያዩዋት አይኔ ያል በኢየሱስ ማስበሻ እንደዚህ ሴት ነው እንዲጉ የሆነ ከግድግዳ ካላት በጣም በኢየሱስ ግን ይሄድ ነው አይደል ያስጠላል። አወረዳችሁ ክፉ ነገር አውርቻለሁ ግን ነገር ቢሄድ ሰዎች አቆናል እኮ ደግመን እዚህ ቤት እንመጣለን እንመጣለን ሳልመጣም ይብላኝ ለእናንተ ቅርብ ላላችሁ ቆንጆ እንመጣለን ደፈር ብለን ራሳችንን አደፋፍን እንመጣለን። ብቻዬን አልመጣም በሞት አይ ዳጊ ሲጀመር ከዚህ በኋላ የሚያምነኝ አይመስለኝም። የሆነ ነገር አልኩኝ ራስ ወይ ራስ ችግር ላይ ሆነሽ ደውዬ አይዞሽ ላይ ነው ዛሬ ፕራንኳን ወላቲ ጀነው እንዴ ግራ ገባች ነው ራሳት ከራሴ ስሜት ልክ የሷ ስሜት እንትን አለብኝና ግራ ገባኝ። ፈራኋት እየተናደድኩ ነው ግን ፍትትስ እግዚአብሔር ያውቃል ጌታ ያውቃል። እኔ ደግሞ ጨነቀኝ የሆነ ሰዓት በቃ የሆነ ነገር ቢፈጠርና ማብቂያውን ነው እያሰብኩት ነው። አሁን ላስኩ
ወይ አምላስኩ ከዛ ደግሞ ታጣፍጡታላችሁ። ከዛ ደግሞ የሆነ አንቺ የምትይው ንግግር የምታናግሪው ንግግር እሱ ምን ይላል? ወይኔ ማለት አምራችሁ የሆነ ብትጣሉስ? እኔ ግን ይመታኛል ብዬ እየጠበቅኩ ነው። ንግግር ነበር ያልኩት ልዩ ነገር ቢሆን እንዲህ ብዬ እገባለሁ ብዬ በቃ እንዲህ ብዬ እሱን ነው የምጠባበቀው። አይናችሁን እያየሁ እንዲህ እያየሁ በቃ መጠበቅ ቢመታኝ ነው አስበሽ ዛልሽ ግን እኮ በጣም እየተፈታተንኩ ህፃን ልጅ ነህ ወይ እንደ ህፃን ያርጋሃል ከዛው ሌላ ነገር እቺ ኮንቨርሴሽን ባይዘው ይፈልጋታል የሆነ ሲል ላይ ተፋጣጥናት ትሰራለች። እስቲ ምን ይላል ይመለስ እስቲ ምን ይላል የሆነ ስክሪን ካድራጊው ማን ነው? አለቀቀኝም ማርያምን ጭንቀቷንም አለቀቀኝም። አንቺንም የሆነ ሰዓት ፓሲቭ ነበር ዝም ስትል ምናምን በቃ የምርም ትጂ የምታውቀው ነገር የለም ምናምን ብዬ እንዳምን ያደርግሽኝ ነው እንጂ በቃ ልናፋጥጥ ነበር እቅዳችን። ምንም አታረገኝም እሄዳለሁ ይድርቅ ብዬብን ልንወጣ ምናምን ነበር። ክርክራችን ረዘመ አልፋታኝ አለ እኮ። ከዛ በቃ አስጨነቃችሁኝ። የምትወራወሩት ቃላት ያስፈራል ወይ ልሽሽ ሳያሳዝን እግዚአብሔርን ቀልቆ ሲልሽ ቀምቼ ምሮጥበት ነው የሚመስለው። ቀልድን እንወዳችኋለን። እንደሆነ ያለው ነገር ቤተሰብ በቀጣይ እንግዲህ በቀጣይ እናያለን የሚከናወነውን ሁናቲውን ያዳራ እኔ ወልቃሻ እንደሆንኩ ነገር ወይ አይደለም እንዴ ብድሩን የማይመልሱ እንዲላሉ አብሮ ሲተሩት እግዚአብሔርን የመጀመሪያም ነው የመጨረሻም ነው ፕራንክ በቃ የመጨረሻ አይደለም። አይ ለነገሩ ስታረጊ ያው ስትደረጊ መጨረሻ ነው ተነባድባችሁ ምናምን ከዛ በኋላ እንጨርሳለን። ቆንጆ ፕራንክ ማለት ይመስለኛል። ረር ነው ግን ያረኩ ግን እግዚአብሔርን አይነው ሁላ ቀልቷል። ግን ወይኔ ዳጊ እንዴት ትግስተኛ ማርያምን አድንቀሃል። ይቅር በለኝ ታረገኝ ዛሬ ይቅር እንባባል። እንዴት ትግስተኛ እንደሆን ማለት አልገምትም። እኔ በዚህ ልክ አናድጄህም አላውቅም ግን እንዴት ትግስተኛ እንደሆን ካላውቅም አይ አይደለም ድጋ እኔ የመስመት እንዳይሰጠኝ ይቅርታ ያርግልኝ እና ነው ምን ላየው። አዎ የፍራንክ አልፈልግም። የምርሽና ምን ታይልሽ ማኪ በዚህ ደይፍታዊ ነው ተበድለን መቅረት አለብን። ችግር የለውም ይቅር በላት። አዎ ይቅር ማለት ይቅር በላት። አዎ ይቅር በላት። ይቅር ይቅር በላት። ፊክስ ይቅርታ ተደርጎልኛል። እንግዲህ ምንም ፕራንክ የለም ከዚህ በኋላ በእኔ በኩል። እንዲህ ያለ አስጨናቂ ነገር ውስጥ ዳግመኛ አታገኙኝ። እኔ ፍራንክ አድራጊው ተነግረንና ድምጽ ስንጫጫ ምናምን ተዋረድ ቅብብሎሽ ሌላው ነው ማለት ነው። ግን እሷን እንቀርግ ይዤ እንጓረዳለን እንጓረዳለን። ሌላው እኮ ኖርማል ነው። ግን የሚያቀሰው አለ ምናምን ቆይ አይደል የሚያቀሰው አለ ብሮምስ ቆይ አይ ኢሹ ነው ሌላ ነገር የምታስብ ኮንሺየስ የምትሆኝበት ኢሹ ነው። አይ ነው እሱ እኮ ነው ከባድ። እግዚአብሔር አለ መድኃኒዓለም አለ የኔ አበባ። እናንተ ይመቻችሁ ያራዳ ልጆች በያላችሁበት እንወዳችኋለን። ሸርሽሩ እና ቀጣይ እንገናኛለን ሻል ባለ ነገር ጠብቃለሁ። ራሴን አዘጋጅቼ 24 ሰዓት ዝግጁ ሆኜ ነኝ። ጠብቅም ይቅርታ የተደረገልኝ ሰው ነኝ። እንወዳችኋለን። ላልነቃኛ እናስነቃም። በድርጊት በተግባር ነው የምናሳየው። ገባችሁ? ራትን በተግባር እንወዳችኋለን። እኛና እነሱ ተግባብተን ባይ ባይ